አወራቁም ነገር አስተጥጡኝ። እሺ ለማንኛውም ፋሚሊዎቼ ያለው ነገር ይሄ ይመስላል። ሜሪ ምናልባት ሜሪ ነች ያልሰማቸው ፋዘር እዚህ ቤት ነው ያለውና አልሄደም እና ጋሽዬ የምር ጋሽዬ እዚህ ነው ያለው። አንዳንድ የሆነ ማወራችሁ ነገር አለ ብሎናል። ስለዚህ ስታዩ እንዳደነግጥ ቤት ፈልጌ ነው። ለማንኛውም አስቀድሜ ነገርኩሽ። አባት ከአቅቁት ነው እንጂ ነገር ሳንቺ በጣም ተናዶብሻልና እንዳግኝሽ የሚመጥሽናል ይመስለኛል። አረ ዳኒ ጋሼ ረሃ የሆኑ ፈታ ያሉ አራዳ አባት ናቸው እና ምንም አታስብ፣ ምንም ነገር አይልሽም። ባለፈው አላየሽ አያት ጥብቀ ወይ ግን ዛሬ ማለት ነው። እሺ ዛሬ ማን ነው ጋባሽ? የሆነ ቦታ ያው ትልቅ ሆቴል ትልቅ ሆቴል ያዘጋጃለሁ። ዛሬ ሁሉም አዘጋጅቷል። አንተ በራስህ አዘጋጅተሃል። ሜሪም በተከታታይ 2 ቀን ይሆናል። ዛሬም ነገም ግን ሜሪ ምን ፈልገውን ነው የምናዘው? ትልቅ ሆቴል የፈለጋችሁትን ግን ምንድነው ይሳቅን ያማከለ መሆን አለበት። ግብዣ ከ12 ሰዓት በኋላ ነው። ስለዚህ እንደዛ ከሆነ ሁላችንንም ያማከለ እዚህ ጾመኛም አለን። እሱ ደግሞ አፍጠር አለበት። ስለዚህ ከ12 ሰዓት በኋላ እናድርገው። እናንተ እንኳን ታራላችሁ። ከ12 ሰዓት በኋላ እናድርገው አይሻልም? አይ ግን ለዛሬ አበቃን። ፈጣሪ ይመስገን። የምሬን ነው። እኔ ፈጣሪ ማመስገን እፈልጋለሁ ከማንም በላይ እና ደግሞ ሁላችሁም እናንተንም ኦዲየንሶቻችንን ከልብ እናመሰግናለን። ለኛ መታረቅ ሁላችሁም እጃችሁ አለበትና በእኛ የሆነ ነገር የለም። ከፈጣሪ በታች እናንተም ናችሁ የኛን እሺ ችግር የለም። ምንም ተባረክ፣ እግዚአብሔር ይባርክ። ተባረክ ሜሪዬ፣ ተባረክ። ምንም ችግር የለም። እንግዲህ ያጋጠማል እኮ ያጋጠም አይደለም ሜሪዬ፣ አይዞህ እንዳደረግጂ አትደንግጪ፣ ችግር የለም። ያ ያጋጠማል። እንግዲህ ከተስተካከለ ከታረቁ በኋላ ምን ሰላም ከወረደ በኋላ ምንም ችግር የለም። እኔ ትንሽ እንትን ብለሽኛል። ያው እንግዲህ ልታስቀይምኝ ያው ግን ሁላችሁም አስቀይማችሁኛል። ያው ይቅር ብያለሁ። ከእነሱ በድምር በጅምላ ነው ይቅር ምላችሁ። በቃ ሁላችሁም ይቅር ብያችኋለሁ። በቃ ሰላም ከወረደ በኋላ ያ በእናንተ ምጥረት ነው ይህ ሰላም ሊወርድ ቻለ። ያው እንግዲህ ሳይደፈርስ አይጠራም እንደተባለ ነገር ሳይደፈርስ ማንኛውም ነገር አይጠራም። ያው ይደፈርሳል። ሊደፈር ለምን ደፈረሰ አይባል፣ ለምን እንዲሆንም አይባልም። ስለሚያጋጥም ነው። እና ልጅነት አያዛችሁ ሜሪዬ፣ በጣም እኔ የምወድሽ ልጄ ነሽ። ተባረኪ። ልጆቼ ናችሁ፣ ሁላችሁም ልጆቼ ናችሁ። እውነቴን መላ ኢትዮጵያ ልጅ የኔ ልጅ ነው። መላ ዓለም ልጅ የኔ ልጅ ነው። በቃ ወንድም ነው፣ እህት ነው፣ ልጅ ነው። በቃ እኔ ወዳችኋለሁ። ትንሽ ቀራ ላይ ነገር ብቻ አሁን ማውራትም አልፈልግም። በቃ መቼ ነው ቀሳት አግኝቼ መቼ ነው ቀሳት ማገናኘኝ ያልኩ ነበር ሜሪዬ፣ ማንም ያገናኘኝ በቃ ይሄ አንተ መቼ ነው ቀሳቸው ሳቅም ያው እንግዲህ አንተ ብለዋል። ሁላችሁም ይባርካችኋለሁ። ሁላችሁም ወዳችኋለሁ። የልጆቼ ሰላም አውርዳችሁልኛል። ልጆቼ ሰላም ወርዶላቸዋል። በእውነት እግዚአብሔር እንደሚያውቅ ውስጤ እኔ ማለት ነው በጣም አሁን ማለት ነው አሁን ሰሞኑ ስመጣ በጣም መጨረሻ ከስታም ነበር ግን ወፈርኩኝ። በቃ ደስ አለኝ ውስጤ። በዚህ 2 ቀን ከትላንት ጀምሮ በቃ ውስጤ ደስ አለኝ። አስተካክሎ በቃ ተስማማኝ። በቃ ሌላ በላው ምግብ ቤት ላይ ሆኜ ማለት ነው በላው ምግብ የለም። ሞባይል ዝም ብሎ በቃ እንዲዛለው እንጂ በቃ አሳቢ ወደዚህ ነው፣ አሳቢ ወደ መቼ ነው ምን ይለቀቃል? ምንድን ነው የሚለቁት? ሰላም ሊያወርዱ ነው ወይ? ዛሬ ያስታርቃሉ። ግን ማስታረቅ ነገር ትንሽ ከብዳል። መጣ ማስታረቅ አክታችኋል። አታስታርቁም ማለት ነው። እና እንዲህ አይደለማ። ቦታ ስላለው እኮ አታውቁትም። ልጆች ናችሁ እናንተ። ማስታረቅ ቦታ አታውቁትም። የሆነ ታርጌት መታችሁ ማስታረቅ በቃ ልጅ ናችሁ ላይገባችሁ ይችላል። በዚህ አልፈርድባችሁም። እኔ ይኸው እኔ መጣሁላችሁ። እኔ አስተካክያለሁ ከእግዚአብሔር ጋር። እግዚአብሔር ነው ያስተካክለው። ባይዘው እኔ አይደለሁም። ሊያስተካክለው ቻለ እግዚአብሔር። አዎ ልጆቼም እሺ ብለውኛል። ሁሉም እሺ ያሉኝ። ሁሉም ባርካችኋለሁ። እግዚአብሔር አምላክ በበለጠ ይባርካችሁ፣ ለዓለም ትረፉ። በቃ ሁለተኛ ግን አበክሬም ነግራችሁ
ይሄ ከሆዴ ነው የምናገረው። እግዚአብሔር አሁንማ አዲስ አበባ ሰፈሩ አውቀዋለሁ። ሰፈሩ አሁን በእያንዳንዳችሁ ቤት አሁን መዳሰስ ጀምራለሁ። ሜሪዬ አንቺ ቤት የት አለ? ቤታችሁ የዳኒ ጽጌ ቤት የት አለ? ይሳቅ ቤት የት አለ? አሁን መዳሰስ ልጀምር። እስከዛሬ ጀምር። ለምን ችግር ይፈጠር አንኳኳለሁ። በቃ አንቺ ላይ ችግር ይፈጠር፣ አብርሃም ዳኒ ላይ ጽጌ ላይ ይሳቅ፣ በቃ በጥቅሉ አንድ ችግር ይፈጠር። አሁን በቃ ውፍዬ ብላችሁ ስራችሁ በቃ ደስ ብሎኛል። ደስ ይበላችሁ። ሜሪዬ ብዙ ወቅስሻለሁ ብዬ ነበር፣ አልወቅስሽም።